ዕለቱ ሐሙስ መጋቢት 10 ቀን 2018 ዓመተ ምህረት ከለንደን ጸዳል ኢትዮጵያ ኔትወርክ አበይት የሆኑ አገራዊም አህጉራዊና ዓለም አቀፍ ዜናዎችን አሁን ይዘንላችሁ እንቀርባለን። ጤና ይስጥልን፣ እንደምን ሰነበታችሁ? የባህረ ሰላጤው ጦርነት ገጽታውን እየለወጠ በመጣበት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከአረብ ኤሚሬቶች ፕሬዝዳንት ጋር በስልክ መወያየታቸው ተሰማ። ኤሚሬትስ 247 የተባለው ድረገጽ እንደዘገበው በባህረ ሰላጤው ስላለው ወታደራዊ ውጥረትና በባህረ ሰላጤው እንዲሁም በክልላዊና ዓለም አቀፋዊ ሁኔታዎች ላይ ስላለው ከፍተኛ ስጋት ተነጋግረዋል ሲል ዘግቧል። ኢትዮጵያ ኤሚሬቶችን ለሰላምና ሕዝብ ለመጠበቅ የምትወስደው ማንኛውንም እርምጃ ትደግፋለች ሲሉ ጠቅላይ ሚኒስትሩ ተናግረዋል ብሎ ዘግቧል። ይህ የሁለቱ ሀገራት መካከል እየተካሄደ ያለው ግንኙነት በ15 ቀናት ውስጥ ለሁለተኛ ጊዜ መሆኑንም እንዲሁ ተመልክቷል። ይህ በእንዲህ እንዳለም ከትናንት በስቲያም ከእስራኤል፣ ሳውዲ አረቢያም፣ ኩዌት፣ ኳታር፣ አረብ ኤሚሬትና ኦማን ዲፕሎማቶችና አምባሳደሮች ጋር ውይይት ያደረገው የውጭ ጉዳይ ሚኒስቴር ሚኒስትር ዴኤታው አምባሳደር ሀደራ ዛሬ አዲስ አበባ ከሚገኙት የኢራን አምባሳደር ጋር ተወያይተዋል። አምባሳደር ሀደራም ከኢራኑ አምባሳደር አሊ አክበር ረዛይ ጋር በባህረ ሰላጤው እየተባባሰ ስለመጣው ጦርነትና ስለ ሁለቱ ሀገራት ግንኙነት መነጋገራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አመልክቷል። በተመሳሳይ አምባሳደር ሀደራ በኢትዮጵያ የኢራቅ አምባሳደር ከሆኑት ሱሌይማን ካሊድ አልዳይን ጋር በተመሳሳይ አጀንዳ ላይ መነጋገራቸውን ተነጋግረዋል። ይሁንና የውጭ ጉዳይ ሚኒስቴር መግለጫ የውይይቱን ዝርዝር ጉዳይ ከመግለጽ ተቆጥቧል። የአፍሪካ ህብረት የቅድመ ምርጫ ልዑክ ከኢትዮጵያም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ስለ ቀጣዩ ምርጫ መነጋገሩ ተሰምቷል። የአፍሪካ ህብረት ልዑክን የመሩት የቀድሞው የናይጄሪያ የውጭ ጉዳይ ሚኒስትር ጆፍሪ አኒያማ ሲሆኑ የምርጫውን ዝግጅት በአካል ተገኝተን መመልከት፣ መረጃውን በራሳችን መውሰድ እንፈልጋለን ሲሉ መናገራቸውም ተመልክቷል። የኢትዮጵያን ኢንቨስትመንት ሆልዲንግ በጅቡቲ የነዳጅ ማከማቻ ለመገንባት የ10 ሄክታር መሬት ጥያቄ ማቅረቡ ተሰማ። በጅቡቲም ጆንበርግ ኢንዱስትሪ ፓርክ ውስጥ የተጠየቀው ይህ ቦታ 150,000 ኪቢክ ሜትር ነዳጅ እንዲይዝ ተደርጎ የሚገነባና ከባቡር መስመሩና ከመርከብ ነዳጅ ለማስተላለፍና ለማከማቸት ስትራቴጂካዊ ፋይዳ እንዳለውም ተገልጿል። በተያያዘ ዜናም ኢትዮጵያም ለዓለም አቀፍ ባለሀብቶች በሯ ክፍት መሆኑን ለንደን ላይ በተካሄደ ዓመታዊ የኢንቨስትመንት ጉባኤ ላይ ተገለጸ። በአፍሪካም ቢዝነስ ቻምበር የተዘጋጀው ይህ ከ150 በላይ ባለሀብቶችን፣ የቴክኖሎጂ ፈጣሪዎችን፣ ፖሊሲ አውጪዎችን እና የንግድ ቢዝነስ መሪዎችን ባካተተው ጉባኤ ላይ በለንደን የኢትዮጵያ ኤምባሲ ምክትል የሚስዮን መሪም አምባሳደር ላሊሳ ብርሃኑ ኢትዮጵያ ያላትን ምቹ ኢንቨስትመንት አማራጮችን አቅርበዋል። የኢኮኖሚ ማሻሻያ ፕሮግራሙ ስር ነቀል ለውጥ እያመጣ መሆኑን የገለጹት አምባሳደር ላሊሴ ከ12 ቢሊዮን ዶላር በላይ የሚገነባውን የቢሾፍቱ አየር ማረፊያን፣ ታላቁን የህዳሴ ግድብ እንዲሁም የማዳበሪያ ፋብሪካ ግንባታን በዝርዝር በማንሳት ለታዳሚዎቹ አቅርበዋል። ኢትዮጵያ ከ300 ሚሊዮን በላይ ለሆኑ የገበያ አማራጭ ቅርብ መሆኗን ተናግረው ኑ ወደ ኢትዮጵያ ኢንቨስት አድርጉ በማለትም ጥሪም አቅርበዋል። ጥቃት በዚህ ደረጃም ይፈጸምብናል ብዬ በህልሜም አስቤ አልሜም አላውቅም ሲሉ የኳታር ኢነርጂ ዋና ስራ አስፈጻሚ ካድ ኤል ካቢ መናገራቸውን አልጀዚራ ዘገበ። በኢራን የተፈጸመው ጥቃት ኳታርን 20 ቢሊዮን ዶላር እንደሚያሳጣትም ተገልጿል። እስራኤል በኢራን ከፍተኛ የጋዝ ማምረቻና ከኳታር ጋር በጋራ በሚተዳደረው መስመር ሳውዝ ፓርስ ላይ የፈጸመችውን ጥቃት ተከትሎ ከኢራን ባጸፋው በኳታር የጋዝ ማምረቻ ላይ የተፈጸመው የበቀል እርምጃም የዓለም የነዳጅና የጋዝ ዋጋን ክፉኛ እንደሰቀለው ዘገባዎች አመልክተዋል። እስራኤል በኢራን ላይ ይህን ጥቃት ስትፈጽም አላማከረችኝም፣ አልሰማሁም ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዚህ ጥቃት እጅ የለበትም ሲሉ ተናግረዋል። የፕሬዝዳንቱን አስተያየት ተከትሎ የእስራኤል ባለስልጣናት የፕሬዝዳንቱን የለሁበትን ምላሽ አጣጥለውበታል። ካለ ፕሬዝዳንቱ እውቅና እስራኤል ጥቃት አትፈጽምም ያሉት ተንታኞች ፔንታጎን ለባህረ ሰላጤው ጦርነት የሚውል የ200 ቢሊዮን ዶላር ተጨማሪ የበጀት ጥያቄ ማቅረቡንም እንዲሁ ተያይዞ ቀርቧል።
የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ይህ ጦርነት የእርሶ ነው ሲሉ የከረሙ ሀገራት የሆርሙዝ ሰርጥ መዘጋት ሀሳባቸውን ሳያስቀይር አልቀረም ሲሉ ዘገባዎች አመለከቱም። የነዳጅና የጋዝ ምርት እጥረትና ዋጋ መጨመር የኢኮኖሚያዊ ቀውስ ያመጣብናል በማለት ሀሳባቸውን በተለይም የሆርሙዝ ሰርጥን ሰላማዊ ለማድረግ እንተባበራለን የሚል ሀሳባቸውና ፍንጭም መስጠታቸውን ዘገባዎች እንዲሁ ገልጸዋል። የጀርመን መከላከያ ሚኒስትር ይህ የእኛ ጦርነት አይደለም፣ የፈረንሳዩ ደግሞ የአየር ክልላቸውን ባለመፍቀድ ስፔን ወታደራዊ ቤዝን አልሰጥም በማለት እንግሊዝ ወደዚህ ጦርነት አልገባም በሚል የቆዩ ቢሆንም ኔቶም ይህ የኔ ተልዕኮ አይደለም ቢልም አሁን ሀሳባቸውን እየወሰደ ያለው የነዳጅና የጋዝ ዋጋም የሆርሙዝ ሰርጥ ካልተረጋጋ ቀውስ ያመጣል የሚል ስጋት ገብቷቸው ወደ መተባበር ሳያመሩ እንደማይቀሩ ዘገባዎች እንዲሁ ገልጸዋል። በመጨረሻም የእንግሊዝ የሀገር ውስጥ ጉዳይ ሚኒስትር ሽባና መሐሙድ የስደተኛ ሕግን ለመለውጥ ያወጡት ረቂቅ ደንብ መነጋገሪያነቱና ውግዘቱ እንደቀጠለበት ተሰምቷል። የሌበር ፓርቲን ለሁለት ሊከፈል ይችላል የተባለው የስደተኞች አዲስ ረቂቅ ደንብ የሌበር ፓርቲን እሴት የሚጥስ ነው በማለት የቀድሞው የእንግሊዝ ምክትል ጠቅላይ ሚኒስትር አውግዘውታል። የሃይማኖት መሪዎች በበኩላቸው በሰጡት ምላሽ ደግሞ የሀገር ውስጥ ጉዳይ ሚኒስትሯ ቆም ብለው እንዲያስቡበት መክረዋል። ጠቅላይ ሚኒስትር ኬር ስታርመር ጉዳዩን እንደገና እንፈትሸዋለን ሲሉ ቃል መግባታቸውን ቢቢሲም ዘግቧል። ከለንደን ጸዳል ኢትዮጵያ ኔትወርክ ለዕለቱ የነበረን የዜና ዘገባ ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ